ባቡር በአፓርትመንት ውስጥ ያለምንም ችግር ማለፍ ይችላል እንዴ? ቹንግኪንግ ቻይና ማጂክ አይደለም፣ በትክክል የሚኖሩት ኑሮ ነው። ከተማዋ የተገነባቸው ተራራ ባለው ሜዳ በሆነ መሬት ላይ ነው። ከፊት ለፊታቸው የሚገጥማቸውን እንቅፋት ከማስወገድ ይልቅ በውስጣቸው መስመሩን በመዘርጋት አልፈዋል። ዲዛይን የሰሩት መሐንዲሶች በ1990ዎቹ መገባደጃ ላይ መስመሩን ሲነድፉ የከተማዋ ገደላማ ቦታ፣ ተራሮች እና የተጨናነቁ የወንዞች ሸለቆዎች ላይ የባቡር መስመር ለመስራት እንዲሁም የባቡር ፌርማታን ለማቆም ይቸገራሉ። መሐንዲሶች ቤቶችን እና ተራሮችን ከማፍረስ ይልቅ ፈጠራን ፈጠሩ። ሊዚባ ባቡር ጣቢያ በ19 ፎቅ ባለው የመኖሪያ ቤት ሕንፃ ውስጥ ገነቡ። በ6ኛ እና 8ኛ ፎቅ መካከል ማለት ነው። የድምፅ መከላከያ ሳውንድ ፕሮፍ በተገጠማላቸው አፓርትመንቶች ውስጥ ባቡሩ ያልፋል። ነገር ግን አፓርትመንቱ ውስጥ የሚኖሩ ነዋሪዎች ምንም አይነት ድምፅ አይሰሙም። የወደቀ ዕቃ እንኳን ድምፅ ባቡሩ ሲያልፍ ማዳመጥ ይችላሉ። ቹንግኪንግ የሚገኘው ባቡር በወንዞች ላይ ይጋልባል፣ ቀጥ ያለ ተራራ ይወጣል፣ እንዲሁም በዋሻ ውስጥ ያልፋል። አንዳንዶቹ የባቡር ጣቢያ በተራራ ላይ የተሰሩ ሲሆኑ አንዳንዶቹ ማማ ወይም ፒላር ደግሞ 13 ፎቅ ሕንፃ ይረዝማሉ።